አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ይዘህ መጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሬውን ካስመስለህ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ እስቲ ንገረኝ። ካየኛ የምናወራበት አሁን ታውቅ ባህሪ ተከፍሏል፣ ለሁለት ተከፍሏል። የጆን ዳንኤል ወዳጆች ጆ ጀግና ነው ይሉታል፣ የአዶናይ ወዳጆች አዶናይ ጀግና ነው ይሉታል። እኔ ደግሞ ትንሽ የተለየ ሀሳብ አለኝ። ከነድክመታቸውም ያንጎች ናቸው፣ 26 25 የሆኑ ወንድሞቻችን ናቸው። ከነ ምንም እኔ አሁን በወል አደርሳቸዋለሁ። ስለዚህ እማወራችሁ እንደ አባትም እንደ ወንድምም ሆኜ ነው እማወራችሁ። በጥሩም በመጥፎም ሁለታችሁም ማየት ትችላላችሁ። ተግባባን? እኔ እንደኔ ሀሳብ እናንተ ኮላቦሬት ብታረጉ በመሃላችሁ ያላችሁን ችግር ፈታችሁ አንድ ላይ ሆናችሁ ብትሰሩ የት መድረስ እንደምትችሉ ታውቃላችሁ? ለሰከንድ አስባችሁ ታውቃላችሁ? ግን አስባችሁ ታውቃላችሁ? አስባችሁት ለሰከንድ ታውቃላችሁ ወይ? ጆን ዳንኤል የራሱ የሆነ ኳሊቲ አለው፣ የራሱም የሆነ ጥፋት አለው። አዶናይ አዶኖ ጥፋት አለው ለማለት ትንሽ እቸገራለሁ። በአደባባይ ጥፋቶቹን አዶናይ ብዙ አላሳየንም፣ ሀቃቅ ስለሆነ ማለት ነው። በአደባባይ የሆነ ሸለምጥማጥነት ምናምን ተንኮል የሆነ ሴራ ምናምን አዶናይ ላይ አላየውም። እግዚአብሔር በሚያውቀው አርንሲ ያየሁትን ነው የምመሰክረው። አላየውም። ለመበሻሸቅ የሚያደርገው ነገር የለውም አዶናይ። ሀቃቅስል ለመበሻሸቅ አዶናይ የሚሄድ ልጅ አይደለም። ብሽሽቅ ውስጥም የሚገባ ልጅ አይደለም አዶናይ አይደለም። ስለዚህ ጆን ዳንኤል ይሄን አንተ ምንድነው የመበሻሸቅ አይነት ሙድ ውስጥ ገብተሃል። ስለ አክሱም ስለተጮኸ መጮህ የነበረበት አክሱም ብለው የመጡት መቼ ነው? የዛሬ 6 ወር ምናምን ከዛ በፊት አሁን አይደለም ስለ አክሱም የተወራው። እኔ ደግሞ መረጃ አምጡ የምል ሰው ነኝ። አክሱም ላይ የተጨፈጨፉ የታረዱ ሰዎች ካሉ ይምጣ መረጃ፣ ውጋችሁ ችግር የለብኝም። አንተ ግን ምንድነው ያረከው ጆን ዳንኤል መሰለ? እውነቱን ልንገርህ ስለማ እኔም ያንን ታይም አልፌዋለሁ። ልጅ ሆነን ማለት ነው አልፌዋለሁ። ምን ሆነ? አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ይዘህ መጣ ጆን ዳንኤል። አየህ ምንድነው ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሬውን ካስመስለህ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ። ካየኛ የምናወራበት አሁን ታውቅ ባህሪ የኔዎቹ ፕሊስ ኮፒ ሊንክ አድርጉልኝ። ተግባባ አርጉልኝ። ምንድነው ቃል በቃል ያለው? አዶናይን ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል። አርሲ እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። ለአርሲ ድምፁን ለአርሲ ኦርቶዶክሶች ድምፁን እያሉ ጻፉለት። ከዛ በኋላ አየው አዶናይ ያንን አየ። እሺ ቼክ አድርጋለሁ፣ አይቼ ድምፅ ሆናለሁ አለ። አየ፣ ቪዲዮን ተረዳ። ከዛ በኋላ ድምፅ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ፣ ሪፖርት አድርጉበት የሚል ነገር መጣ። ከሙስሊም ነው የገደለው አላለ፣
ሙስሊሞች ናቸው እንዲያረጉት አላለ። ሙስሊሞች እንዲፈጠሩ አላለ። ሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም። አርሲ ላይ በሚገደሉ ኦርቶዶክሶች አዝኛለሁ፣ ይሄ ትክክል አይደለም ነው ማን ያለው? አዶናይ ይሄንን ያለው። እስቲ ግቡና ነትንያስ ያለው ነገር ሙስሊምን የተናገረ ሙስሊምን የተቸበት ሙስሊሞች ናቸው እንዲያረጉት ያለው ምናምን ነገር የለም። ሰድቧችሁ ቢሆን ክፉ ተናግሯችሁ ቢሆን ምን አርጓችሁ ቢሆን ብዘለዝሉ ደስታዬን አልችለው። ሞጣ እየዘለዘለ ነው